Oliver Glasner, take this. Jean-Philippe Mateta, this. Ismail Assar, this. Kamada, two of these. And Hulet Teman, Adam Wharton, okay, Adam Wharton. Lacroix, and Richards, take this. Hughes, take this. Guardiola kan በሰማይ መንገድ አለ ወያላ ቋጥራህ ዛሬ ዋንጫውን ልትበላ ላ ጋርዲዮላ እያለ ፕሪሚየር ሊጉን ልትበላ ላ እስካሁን አመሸ እንዴ ወያላ ላ ነጋቲቭላ ትምህርቴ ላይ እንደዚህ ተስፋ ባልቆርጥ የበደረስኩ ፓይለት አልሆንም ነበር እስካሁን። እናቴ ለምን ተስፋ ባልቆርጥ? ኧረ ተስፋ ቁረጥ በረከት አላ ትምህርቴ ላይ እንደዚህ ተስፋ ባልቆርጥ በቀላሉ አንፋታም ስንል የውሸታችንን መስሏችሁ ነበር ወይ? ይሄ ነው ሲቲ አባቴ። አንድ ነገር አንፋታም ንቅንቅ የለም እስከ መጨረሻው ጠብታ ድረስ ነው መፋለመው። ምክንያቱም እኔም ማውቀው እሱን ነው። እስከ መጨረሻ ድረስ መፋለምን ነው። ምን አይነት ያበደ ጌም ነበር! 3-0 ከክሊንሺት ጋር ፓላስ ይከብዳል ምናምን። ዛሬ ነው ሰኞ ነው ማረጋግጠው እኔ ነኝ እኮ ሰውየው። እንዴት ብትደፍር ነው አንተ ሲቲ እንደዚህ ያናናኩ? ለማንኛውም በላንም አልበላንም ሲቲ እስከ መጨረሻው ጠብታ ድረስ እንደምንፋለም አሳይተናል። አሰላለፋችን አይታችሁ በጣም ደስ ብሏችሁ ነበር። አይ በቃ ጋርዲዮላ ተስፋ ቆርጧል። ተስፋ መቁረጥና ማንቸስተር ሲቲ የሚባል ነገር አይገናኝም። ምን ሆነ ነው አባቴ? እንደች ብሎ ተስፋ መቁረጥ የለም። ወደፊት እንሄዳለን። ፕሬሸሩ አሁንም አንተ ላይ ነው። በልቻለሁ ብለህ ሴሌብሬት ያለከውን ዋንጫ እንደገና ላብ አረጋለሁ። ለማንኛውም ሲቲ ፋሚሊ እንኳን ደስ አላችሁ። ነግራችሁ ነበር አንድ ነገር አታማሩ ብዬ ነበረ። እንዳታማርሩ በድጋሚ ጋርዲዮላን ሁሌ እመኑት። በጣም ነው ደስ ያለኝ። በዚህ ስኳድ ያልጠበቅነው አይነት አሰላለፍ ነው ይዘን የገባ ነው። ኮንግራ ሲቲ ፋሚሊ እንኳን ደስ አላችሁ። ይመቻችሁ። እንዴ ለምን ገረማችሁ? የኛ እስከዚህ ሰዓት ድረስ አምሽቶ ለሲቲ መቋጠራችን እንዴት ሊገርማችሁ አይገባም እኮ። ለበርንሌ መቋጠር ሀሳብ ያለን ሰዎች ነን። እውነቱን ስነግርህ ማለት ነው። አይሆንም እንዴ የክፋቴ ክፋት አንድ ጨዋታ አቻወታችሁ ማለት ነው። ከዛ እኩል ሆናችሁ በነጥብ በጎል ልዩነት ሲቲ ቢበላ ነው የበለጠ መደሰተው ነው። እውነቱን ነገራችሁ ማለት ነው። ሌላውን ተውት። ኮንግራት ዩ ሲቲዝንስ እንዴ ስለሚቻል ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ ጠርቶ እንዳልነበር ነው ያደረገው። ተመልከቱ 3-0 በሆነ ውጤት ነው እንግዲህ ኢታር ላይ አጋይቶ ይላከው ማለት ነው። እጅግ በጣም ደስ የሚል ጨዋታ ነበር። በተለይ ፈርስት ሃፍ ፊል ፎደን ዛሬ የቀድሞውን ፎደን ነው የተመለከትነው። ከምሬ ነው የምላችሁ ቃላት የለኝም። የሚጫወቱበት መንገድ አሲስቱ እጅግ በጣም ልዩ ነበር። ሰከንድ ሃፍ ራያን ቼርኪ ኧረ በስመ አብ ምን አይነት ኳስ ነው ለሳቪኒዮ የሰጠው ሳቪኒዮ ምን አይነት ጎል በስማም። ከዛ ሁሉ ሁለተኛ አሲስት አድርጎልን ነበር። ያው ሳቪኒዮ ሞክሯን ነበር አልተቆጠረም እንጂ እጅግ በጣም ይለይ ጨዋታ ነበር የተመለከትነው። ለማንኛውም ማለት ነው ማንቸስተር ሲቲ ክርስቲያን ፓላስን ኢታር ላይ 3-0 በሆነ ውጤት ጋርፎታላችኋለሁ ማለት ነው። ያው እንግዲህ ይሄ ባይዞ ይሄ ፓላስ ለአርሰናል ራሱ የሚያስቸግረው አይመስለኝም። አርሰናል በቀላሉ ይሄንን ፓላስ የሚያሸንፍ ይመስለኛል እንደኔ ግምት ማለት ነው። ለማንኛውም ማለት ነው ያው የሲቲ ፐርፎርማንስ የዛሬው ብቃቱ እጅግ በጣም ልዩ ነበር። ከምሬ ነው የምላችሁ አለማድነቅ አይቻልም። ይመቻችሁ ሲቲዝኖች። ኮንግራ ብያለሁ። ኮንግራ። ጅብ ከሄደ ውሻ ጮኸ ማለት ማን ሲቲ ነው። ማን ሲቲ ዛሬ ኒውካስትልን አሸንፏል። ነቲንግ ምንም አይፈጥርም። ደረቴን ነፍቼ እነግርሃለሁ። የአርሰናል ጨዋታ ከዚህ በኋላ ሀፍረተ ስጋቸው ላይ ሃይላንድ ተንጠልጥሎ የአርሰናል ተጫዋቾች ሁለቱን ጨዋታ ቢጫወቱ እንኳን ነጥብ አይጥሉም። አርሰናል ሆኖም ቀረም የዘንድሮ የፕሪሚየር ሊግ ዋንጫ በልቶታል። እንመንም አንመንም 37ኛ ሳምንት ላይ ዋንጫውን ይዘው ሲጨፍሩ እናያለን። ልፈልግም አይደለም እግር ኳስ ሪያሊቲ ነው። ያራዳ ልጅ ቢሆንልኝማስ አርሰናል ቀጣይ በበርንሌይ ተሸንፎ ሲቲ ቀጣይ ሁለቱን ጨዋታ አሸንፎ ሲቲ ቢበላ ደስ ይለኛል። ግን ሪያሊቲው አርሰናል ይበሏል። ማንም እንዳይጠራጠር መድኃኒዓለምን መልካም አዳር። ይህ ፕሪሚየር ሊግ አልተጠናቀቀም። ፔፕን አይታችሁት ከሆነ ሶስተኛውን ጎል ራሱ ስናገባ እንዴት እንደጨፈረ ከሁሉም በላይ ማለት ነው። እሱ ጎል ላይ ነው እየሰራ ያለው። ክርስቲያን ፓላስ እመኑኝ አትመኑኝ አርሰናልን ያስጥለዋል።
ከዛ በፊት በርንሊ ካላስጣለው ማለት ነው ካይል ዎከር የክለቤ ሌጀንድ እንደዚህ ደጋግሜ ጠርቼ እንደማታሳፍረኝ አውቃለሁ። ጎል ዲፍረንስ ኦልሬዲ በልጠናቸዋል። ባይ ዘ ዌይ እኛ የሚከብድ ጌም ያለብን ቦርንማውዝ ነው። እሱንም አርሰናል በርንሊን የሚያሸንፍ ከሆነ ማያሸንፍም ከሆነ ሄደን እንደምንወጣው አልጠራጠርም። ማን ይሄ አንቢትን ስትሪካቸውን ሄደን እንደምናቋርጥላቸው እርግጠኛ ነኝ። ስለሚቋጠሩብን ራሱ እነሱ እንዲቃጠሉ ሲባል እናሸንፋል። እመነኝ። ከበርንሊ እንኳን ካልጣሉ ከክሪስታል ፓላስ ፕራይም ባርሳ እንኳን ሊሸነፍ ይችላል። አይደለም አርሰናል አቻ መውጣት ማለት ነው። ክሪስታል ፓላስ አዌ ለምን በቤንች አይገባም? እንደዛሬ ለኛ መጀመሪያ እንደገባው አርሰናልን የማስጣል አቅም አላቸው። በሜዳቸው ከደጋፊዎቻቸው ጋር ረጃጅም ተጫዋች አላቸው። በዌፐን ይቀጡሃል። ኮርናም ቢው እንደምታዩት ጎል ዲፍረንስ በልጠናቸዋል። 43 ሆነናል። እኩል ጌም ተጫውተን ማለት ነው። በርንሊ ላይ እንኳን እነሱ 3 ማግባት ሲያቅታቸው ታያላችሁ። እኔ ዛሬ ፓላስ ላይ ያገቡት አልተጠናቀቀም። እናንተ ብቻ ኤዲት ስሩ። ኤዲት ላይ በርቱ። እሺ እንደበላችሁ ታስባችሁ። ማን ሲቲ ፓላስን 3-0 ስለደበደበው የተቃጠልኩ ከመሰላችሁ ተሳስታችኋል። በጣም ነው የተቃጠልኩት። ማን የራሴ ቡድን እንደተሸነፈ ነው የተቃጠልኩት። ለምን ብለህ ብትጠይቀኝ እነዚህ ደደብ ተጫዋቾች አራተኛ እንዳያረግልህ አንተ መርዝ የበላ 93ኛ ደቂቃ ላይ እንዴ አንተ ዶኩ እንዳይመታው አራውጡት። ወይኔ ተቃጠልኩልህ። እሺ ቸርኪ እንዳይመታው ኮሚታተር ሆነ እኮ የቪዲዮ። ኧረ ወይኔ ተቃጠልኩኝ። ኧረ ወይኔ እንደ ፓላስ ዶማ ራስ የሆነ ቡድን ካሁን በኋላ ደጋፊ እወዳቸዋለሁ። ከንስያለሁ በደጋፊ ምክንያት ነው እንጂ ተጫዋቾቹ ዶማ ራስ ደደቦች ናችሁ። 2-0 እየተመሩ ማን የሚመሩ ነው ይመስልህ? ማንዬ ወክ ያደርጋሉ፣ ሜዳ ላይ ወክ ያደርጋሉ። በቃ ገባህ አይደል? ፔፕ ለመጨመር ጎል ዲፍረንስ ምናምን እያለ አንተ ግላዝነር ዶማ ራስ ገባህ? ለእናንተ ሁላችሁ ለዶማ ራሳችሁ እያንዳንዳችሁ ቪዲዮ ያስፈልጋችኋል። እንዴት እንዳቃጠላችሁኝ፣ እንዴት እንደማትረቡ እርግጠኛ ነኝ። አሁን እኛ ላይ ስግጥ ብለው ይጮታሉ። ከእናንተ ኤዜን የወሰድነው ከእናንተ አይደል? ምንሼ ነው ውለታ ምናምን አታውቁም? ዋንጫ ምናምን ያሳያችሁት ኤዜን ምንሼ ነው። ፔፕ ከፍሏችሁ ራሱ እንደዚህ ቀፋፊ ጨዋታ አይቻላቅም። ኤቨርተንን ባየንበት መጫወታ ዋርተን አንተ ብቻ ነህ ምርጥ ተጫዋች። እሺ ከማዳ የምትባል አንተ ዶማ ራስ ፔናልቲ ያገኛለሁ ብለህ የቀለድክብን ምን ነው ኮርና? አረ መርዝ ብላ በእናትህ ትች። ፓላስ ግን ማለት 3-0 የተሸነፈ አውቆ ነው። ምን ማለት ነው? ሲቲ በዚህ መሰለ በተጣለ ስኳድ ገብቶ 3-0 እንዴት ይሸነፋል? ክሪስታል ፓላስ እኛ የምናውቀው ክሪስታል ፓላስ 3-0 ይሸነፋል። በዚህኛው የሲቲ ቲም ኢግኖሪንግ ሌፍት ዊንግ ላይ ምናን እያጫወቱ ይሸነፋል። የምርኛ አሁን በእውነት እናወራ ከተባለ ማለት ነው የመጨረሻ ሳምንት ላይ ገብቷል። ከኛ ጋር ስትጫወቱ እንደዚህ ስርዓታችሁን ይዛችሁ ማትጫወቱ ከሆነ አሳያችኋለሁ። በፍጹም እኔ ማለት እንደሚወግሙብን እርግጠኛ ነኝ። ቀጣይ ከ3 ቀን ቀጥሎ ማለት ነው ኮንፈረንስ ሊግ አላችሁ። በስትክክል እዛ ሄዳችሁ መጫወት የምትፈልጉ ከሆነ ለኛ መልቀቅ አለባችሁ። ለሲቲ እንደለቀቃችሁ አሳያችኋለሁ። ማን የዛሬው ጨዋታ ላይ ጋርዲዮላ ለምን በቤንች ገባ ምናምን የሲቲ ደጋፊዎች ደንግጣችሁ ነበር። ፕሬሸሩን ከራሱ ላይ እየቀነሰ ነው። ይሄ መላጣ የመጨረሻ ማይንድ ጌሙን ማንም ሰው አይችለው። ማንም ሰው ማለት ፕሬሸሩን ከራሱ ላይ እየቀነሰ ነው። ገብቷችኋል? አሁን በቤንች ነው የገባው ምናምን ነገር ለታይትል ሬስ ውስጥ በቤንች የሚገባ አሰልጣኝ ነው ጋርዲዮላ። ምን አይነት ኮንፊደንስ ያለው ሰው ነው ምናምን ተብሎ አሁን በጣም ብዙ ነገር ነው የሚወራው ሙሉ ምሽቱን ማለት ነው። ገብቷችኋል? ቀጣዩ የኛ ቲም ነው። እኛ ላይ ነው ፕሬሸሩ የሚያደርገው። እኛ ግን አንሰማህም። ማን በቤንች በፈለከው በሴቶቹ ግባ። ቀጣይ ደግሞ በሴቶቹ አንሰማህም ከዚህ በኋላ ገብቷላ። ሜንታሊቲ በጣም ሜንታሊ ማለት ነው ስትሮንግ የሆነ ቲም ነው ያለን። ከዚህ በኋላ ማንም ሰው ያስቆመናል። ፓላሶች ግን የሰራችሁትን ስራ ታገኛላችሁ የመጨረሻ ሳምንት ላይ። አቤት ይሄን እኮ ነው የምልህ ፔፕ፣ ቂጥቂጡን ስርስሩን እየተከተል ማስጨነቅ አለብህ። አርሰናል እኮ ነው ከሁለት ጨዋታ አንድ ጨዋታ ላይ ጥል እንዲህ እያስጨነቅከው ካስጨነቅከው አንተ መጣለው አይቀርም። በርንሌ ራሱ በሜዳው መጥቶ ሊያስጥለው ይችላል። ባለፈው አስቶን ቪላ ጋር 2-0 ነው የወጣው። በርንሌ ሊያስጥለው ይችላል አርሰናልን፣ እንኳን አርሰናልን አስቶን ቪላን ስላስጣለ ማለት ነው። ክሪስታል ፓላስ እንዴ ዛሬ በቤስት ነው የገባው። ጥሩ አይደለማ። በቤንች ሲገባ ከአርሰናል ጋር በጣም ቤስት ይሆናል። ምክንያቱም ፋይናል አለበት። በቤንች ነው ጥሩ የሚሆነው። ሲጀመር ገና ተነሉ ላይ ሲወጡ ፔፕ ጋር ጀለስ እያወሩ ነበር። ኦሊቨር ጋር ቀመሩን ሰጥቶታል። አርሰናል እንዴት በቀላሉ ማሸነፍ እንደሚችል እስከ መጨረሻው። ምንም ከሀገር የምንሰደደው የምንወጣው ነገር የለም። ዛሬ ምን አይነት ማንቸስተር ሲቲ ነው የተመለከተው? በቤንች እኮ ነው በቤንች አይታል። ቸርኪ ከገባ በኋላ የፈጠረው ለውጣ ቸርኪን አስቀምጦ ነው የጀመረው። ላንድን አስቀምጦ ነው የጀመረው። እንደዚህ አይነት ጸዴ ፎርም ላይ ያለውን ዶኩን አስቀምጦ ነው የጀመረው። ንቀቱ ማለት ነው። ይመጣባል ተነፋ ነፉሪ ግዙልኝ ስላቸው ተበዳደሩና ገዙልኝ አዋጥተዋል። ለዛ ጠንብ ማቲያስ ፈርናንዴዝ አይደለም ያማቱ ነው ፈርናንዴዝ
በዚህ ሰዓት ማለት ነው የአርሰናል ደጋፊ ያለበት ሁኔታ ክሪስታል ፓላስ አሸንፎ ወይ ነጥብ አስጥሎት እኛ በቃ ለዋንጫ ያለንን ጉዞ በደንብ እናሳምራለን ብሎ ሲያስቡ ጭራሽ ሲቲ የጎል ልዩነቱን ጥብብ ዜና እረፍት። እኔ አሁን በሆነ ስህተት ማለት ነው ነጥብ እንዳጥሉ እኔ ለአርሰናሎች በሆነ ስህተት ማለት ነጥብ እንዳጥሉ የምር ለመሰላችሁ ነጥብ በሆነ ስህተት ጣላችሁ ማለት በጎልም ተበልጣችኋል። ምንም ተስፋ የላችሁ። ሲቀጥል ደግሞ ማለት ነው ትክክለኛው ወንድም ጥላ ክሪስታል ፓላስ ትክክል። እንዴት ይሻላል? እንዴት ላርግልህ? ምን አይነት ይሻላል? ምንድን ነው የምትወደው? እንዴት ነው 3-2 የቱ ምረጥ እስቲ አንተ ከኔ ይቅር አንተ ወሰድ። እንደዛ ያለ ነው የሚመስለው የምር ግን ማለት የመጨረሻው ጨዋታ ላይ ግግም ቢልብህ ማለት ነው እንዳይደብር አርሰናል። እኔ ሲጀምር ታውቁኛ የለንደን ቲም እንትና ሲቀጥል ጋዜጣዊ መግለጫው ላይ የሰጠውን አስተያየት እንዳትረሱት። ጋርዲዮላ ፓላስ ነው ያለው ክሪስታል ፓላስ። ለምን ክሪስታል ፓላስ አርሰናል ላይ ምን ሊሰራ እንደሚችል ያውቃል። ምክንያቱም ለንደን ናቸው ሁለቱም ቲሞች። አንድ እንትን ላይ ያሉ ቲሞች ስለሆኑ አንድ ከተማ ላይ ያለ ቲም ደግሞ አይደማመጥም። ይህንን ማወቅ አለባችሁ። ሊገግምበት ይችላል። ይህንን ነገር እኔ ብቻ አይደለም እየተሰማኛል፣ ሙሉ የአርሰናል ደጋፊ እየተሰማው ነው። ኤኖዌይስ እኔ ደስ ብሎኛል። ትንሽ ነው የቀረን ደስታችንን ልናጣጠም። በትንንሽ ደስታ እንሸውድ። ይመቻችሁ። ፎሎ ማድረግ እንዳይረሳ። እሺ የደንቡ አይቅርብኝ ብዬ ቋጥሬ የነበረ ቋጥሮ ያልተሳካም። ለማንኛውም ግን ሲቲ አሸነፈም አላሸነፈም በእኛ ህይወት ላይ የሚቀየር ቅንጣት ያክል ነገር አይኖርም። በነገራችን ላይ ዋንጫውን ከማንሳት ሊያስቆመን የሚችል ምድራዊ ኃይል አንድ አይኖርም ዘንድሮ። የምሬን ነው የምነግራችሁ። ኔቶ ቢሰበሰብ እንኳን ይህንን ዋንጫ ከማሳካት እናቱ የወለደችው ሊያስቆመን አይችልም። በርንሌ ያለን እንሰጠዋለን። ቀጣይ ይሄን የሞተ ፓላስ ነው የምናገኘው። አንፏቀን እናስኬደዋለን። እሱ ላይ ችግር የለብኝም። ለማንኛውም ትንንሽ ቡድን ላይ ትበረታላችሁ። ጎበዞች ናቸው ሴቶች፣ እንኳን ደስ አላችሁ። ጥሩ ተጫዋቾች ሮቴት አድርጋችሁ አሪፍ ሙድ አራምዶ ፔፕ ማለት ነው ጨዋታውን ኮንፈርት በሆነ ሁኔታ 3-0 በሆነ ውጤት አሸነፋችኋል። ስላሸነፋችሁ እንኳን ደስ አላችሁ። ግን ምንም ይፈጠር ያለ ነገር እንዳይመስላችሁ እንዳትደግሙ ልነግራችሁ ነው የመጣሁት። የኔ ቡድን ይህንን ዋንጫ ከማሳካት የሚያስቆመው ምድራዊ ኃይል የለም። እናሳካዋለን። ዋንጫ ስላሸነፋችሁ ይመቻችሁ። ለማንም ደጋፊ ልትሆን ትችላለህ። እንደ ኳስ አፍቃሪ ኳስን በፍቅር እንደሚመለከት ሰው አድሚት ማድረግ ያለብህ ነገር አለ። ፔፕ ጋርዲዮላ the greatest of all time ማናጀር ቢባል አይበዛበትም። ጎት የሆነ ማናጀር ዛሬ ምን አይነት ስራን የሰራው በሁለት አጥቂ ገብቶ ጨዋታውን ቀያየረው እኮ። ፎድን ያደረገበትን ቦታ አይታችሁታል። ተጫወተባቸው ምልጅ ፓፓ በቃ የዛሬውን ጨዋታ አሸነፈ የሚባለው ፔፕ ጋርዲዮላ ነው። በፔፕ ጭንቅላት ብቻ ማለት ነው። የሚገርም ነው። ዛሬ ደግሞ ፎደን እንዴት ነበር? ፓፓ የምር ረካው። ሲቲ ፋንስ እግር ኳስ ነው። ፕሪሚየር ሊጉ አላለቀ ይቋጠር። ያበደ ጌም ነው ያዩት። የእውነት በጣም አላለቀም ነው ፖይንቱ፣ አላለቀም ነው ግን በጣም ነው እንዲቋጠራችሁት። በጣም እንዲቋጠርኩ አልቋጠርኩም ትለናል። ትፈራለህ፣ ሲቲን ትፈራለህ። እንተዋወቃለን። ትፈራለህ፣ በጣም ነው የምትፈራው ይሄን ቲም። በበርንሌ እኔ ደግሞ በበርንሌ መች ተስፋ ቆርጣለሁ። ቦይስታ ምናምን እስከ መጨረሻው ታገላል። ትንሽ ቅር ያለኝ ይሄንን ፓላስ መጨረሻ ላይ እንደምትገጥሙት ሳስብ ነው እንጂ ፔፕ ራሱ ከጨዋታው በኋላ የሆነ ነገር ሹክ ሲላቸው ነበር። እንደው እባክህ ወይኔ መጨረሻ ላይማ በርንሌ ተስፋ አለ። እኔ ከኋላ እስካለው ድረስ ትፈራለህ። ግን ዛሬ የተጫወታችሁት ጨዋታ ምን አይነት ጨዋታ ነው? ጀምር ይዘውም የገባው ፎርሜሽን ትንሽ አስፈርቶ የነበረ ምን አስበው ነው ጊቭ አፕ አድርጎና ለቅዳሜ እኮ ነው ሁሉ ራሱ ትሬኒንግ በለው እኮ ይሄን የዛሬው ጨዋታ አንተኒ ፎደን እኮ እግዚአብሔርን እሱ ልጅ እኮ ምርጥ ቢሆን ኖሮ ሲቲ እዚህ ደረጃ እንኳን አይደርስ ነበር። በቃ ዋንጫው መብላታችንን ቀድመ ነበር የምናረጋግጠው። ሳቪኒዮ አሪፍ። አረ በጣም የሚገርም ነገር ነው ዛሬ ያስመለከታችሁን። ግን ስቲል ማለት ነው በበርንሌ ተስፋ አለ። አቻለኛ እኮ ስንበላው ግን ታይቶኛል። ጅብ ከሄደ ውሻ ጮኸ የሆነ ውጤት ማለት ነው። ሲቲ የት ነበራችሁ? ኤቨርተን ቀን የት ነበራችሁ? ምንድን ነው ካለቀ በኋላ እንደዚህ መጋጋጥ ምንድን ነው? ኧረ በስመ አብ። አርሰናል ከዚህም በኋላ በተአምር ነው አይጥልላችሁ። በተአምር ይሁ ቀጣይ ከበርንሌ ያለው በርንሌ ተስፋ የቆረጠ ቲም ነው። ምንም አያመጣም። በርንሌ አርሰናልን ያስተላልፍ የምቋጥር ሰው በሙሉ እግዚአብሔርን በቃ ዝም ብለህ ነው የምትለፈው። አትቋጥር። አንድ ተስፋ ፓላስ ነበረ። ፓላስ አልቋል እኮ በእናትህ። ሲቲ በእናትህ አርፍደህ እኮ ነው። እግዚአብሔርን አረፈድክ።
ባለቀ ሰዓት ጀግና ትሆናለህ፣ 3-4 ማግባት ትጀምራለህ። ጨዋታ ካለቀ በኋላ የት ነበራችሁ ሲዝኑን በሙሉ? ሲቲ አሸንፎ ቃጠለለው፣ አርሰናል አሸንፎ ቃጠለለው። አይ እኔ ነገር ኤዚ ያልደወለም ነበር እንዴ? ምን ነው ያስጥላል ብለሽ ትጠብቂ ያለበት? ያው ቢደውልማ ያስጥሉ ነበር። 3-0 ማለት ነው፣ በ3 ጎል ልዩነት። ጎሉን ለበለጥኩሽ ተናግሬ ስለነበረ አይቆጨኝም። ቀለል ያለ ትሬኒንግ አልኩ፣ ቀለል ያለ ትሬኒንግ አሳየ። ፎደን አስገባው ብሎ ፔፕ ዴብሮይናን ያስገባው። የሚገራርም 2 አሲስት አደረገ። ሴሜኖ የሚገርም ፊኒሽ፣ የመጀመሪያው ፊኒሽ። ከዛ በኋላ ነው የተሰበሩት ራሱ ፓላሶች እንጂ አያገባባቸውም ነበር። በጣም የሚያስጠላ አዘጋግ ነበር የዘጉት። ማርሙሽ 2ኛ ጎል የሚገርም ጎል፣ አሁንም ፎደን የሚገርም አሲስት። 3ኛ ጎል ቼርኪ የኔ አባት እንዴት አባቱ ከራሱ አፍ ተነስቶ ሄዶ እንደሰጠው እንደ ቲም በጣም የሚገርም ነበር። ሳቢኒዮም ጸደይ ነበር ዛሬ፣ አሪፍ አግብቷል፣ አሪፍ ተንቀሳቅሶ በቃ የፈለኳት ይቺን ነበር፣ ይቺን አድርጊያለሁ። አሁን እሑድ ደግሞ ዋንጫዬን አነሳለሁ ማለት ነው። ከሁሉም በፊት የዋንጫ ጌም ስላለ ዋንጫው ይቀርማል። ስለዛኛው ዋንጫ ደግሞ እመለስበታል። እመኑኝ ግን እስከ መጨረሻው ሳምንት እንደሚሄድ አትጠራጠሩ። የሆነ ነገር እንደሚፈጠር ደግሞ አይ ኖ ዊት ግን የሚገርሙኝ ነበረ። አሁን ወደፊት አለቀ። መጣዋ ቤትሽ መጣዋ ልቀቂ ቦታ ፍቅሬሃ። አየሻ መጣውልሽ። በተከታታይ 3 ጨዋታ 3 ጎል እያገባው አንቺ ደግሞ በ9 ጨዋታ አንድ ጎል ታገቢያለሽ። አንቺ ኮተታም አሁን ወደ ደረጃሽ ትወርጃለሽ። ፓላስ እንደሆነ ወጥ የሆነ ቲም ነው። በርንሌ ነው የሚያስጥልሽ በሜዳሽ። ቼልሲ ለቅዳሜ ማስጠንቀቂያ ነው የጨዋታ። ዘን ብለን 3 እናጠጣሻለን። ሃላንድን ምናምን ቤንች አድርገን እናጠጣሻለን 3። ምን አይነት ቲም ነን ግን እኛ? ምን አይነት ቲም ነን? ሃላንድን ዶኩን ቼርኪን ምናምን አሳርፈን ራሱ 3 እናገባለን። ቼልሲ ጉድሽ ፈላ። ማስጠንቀቂያ ነው ለለንደን ክለቦች በሙሉ ይሄ ጨዋታ። ፈላው የዘንድሮን ብቻ ከጉድ ያውጣል። የዘንድሮን ከጉድ ያውጣል። እስከ 38ኛ ሳምንት የሚሄድ አይነት ነገር ሆኗል። ቋጠሯችን ይቀጥላል። የሚፈጠረው አይታወቅም። ክሪስታል ፓላስ ግን አሮን ነው ወያለውን የሚያስጥለው አይመስለኝም። እኔ ተስፋ ያለኝ በበርንሌ ነው። በቃ ምንም የሚያጡት ነገር ስለሌለ በበርንሌ ነው ተስፋ የምጥለው እንጂ ክሪስታል ፓላስ ፎታ ነው። ያው 3-0 ተለጠለጠ። አይፈላው ሙሉ አመት ቋጥሬ ሙሉ አመት አረስኪ ውለታ መለስ በእናት 30,000 ሰው የሚይዝ ኮንሰርት እያዘጋጁልን ያሉት እና አስጌዴ እንዳሾ ምናምን ነፃ ሜዳ አረ ከጉድ አውጣን። እስኪ ያ ኮንሰርት መላቀሻ ይሆንላቸው። ተመልሻለሁ። ለማንኛውም በጣም ጠፍቼ ነበረ። በጠፋው ሰዓት ደግሞ አንፎሎ ያደረጋችሁ በጣም ይመቻችሁ። ዋው በጣም ድጋፋችሁ ይመቻል። ነገር ግን አሁን ተመልሻለሁ። ያው ስመለስ ታውቃላችሁ ያለው ወደ ቦታው መላክ ነው የምፈልገው። ተስፋ አለ እስቲ 38ኛ ሳምንት ድረስ ይሄዳል። ግን ያው አድቫንቴጁ አርሰናል ላይ ነው ያለው፣ እጃቸው ላይ ነው ያለው። ወያሎቹ ጋር እና ያለን ብቻ ሲቲ 3-0 አሸንፏል። ይሄ አዲሱ አካውንቴ ነው። ፎሎ አድርጋችሁ ቤተሰብ መሆናችሁ እንዳረሱ። አሁን ላይ ጭራሽ ሲቲ ባሸነፈ ቁጥር የምናደደው በራሱ በሲቲ ነው። ምክንያቱም ባለፈው ከኤቨርተን የጣለው ነጥብ ነገሮች ሁሉ ድብልቅልቅ ያደረገው ጨዋታ እሱ ነው። አለቀ በቃ። በገዛ እጁ የነበረውን እድል አስመለጠ ማለት ነው። አሁን አርሰናል ተጃጅሎ ካልጣለ በስተቀር ቀሪ ጨዋታው በርንሌይ ነው። አንደኛው ደግሞ ይሄኛው ሌላኛው ጅሉ ፓላስ ነው። አስቡት፣ በርንሌይ 19ኛ ነው። ምንም ያገኘው የሚያጣውም ነገር የለም። ሌላኛው ደግሞ ፓላስ ነው። ዛሬ ሲጃጃል ያያችሁት ፓላስ ማለት ነው። እና የትኛው ሊያስጥለው ይችላል? እስኪ ስታስቡት ራሱ ቻንሱ ራሱ ከ10% በታች ነው። ለዛውም የሲቲ ጨዋታ ደግሞ ከባባር ናቸው። ቀሪ ጨዋታዎቹን ማሸነፍ አለበት። ከሱ የባሰው ደግሞ ቀጣይ ከኛ ጋር ናቸው የኤፍኤ ካፕ ፋይናል ማለት ነው። እና የቤንች ቲሙን ይዞ ገብቶ ፓላስ ጋር ተጃጃለባቸው። እንደገና ደግሞ የመጨረሻ 15 ደቂቃ ምናምን ትንሽ እንዲያሟሙቁ ብሎ አስገብቷቸውን ተሳካለ። ጭራሽ 3ኛ ደግሞ 3-0 አሸንፎ ወጣ። እኔ ግን ምንም ማስተባበያ አልሰጥም። የቅዳሜውን ጨዋታ ግን ቼልሲ ግዴታ ማሸነፍ አለበት፣ ደግሞ ያሸንፋል። ምክንያቱም ደግሞ የአውሮፓ ተሳትፎ ለማግኘት ወይም ደግሞ ኢሮፓ ሊግ የሚገባበት የመጨረሻና አንደኛው ተስፋው እሱ ብቻ ስለሆነ ግዴታ ማሸነፍ አለበት። ሲቲ ከአርሰናል ዋንጫውን ለመቀማት አንድ እርምጃ ጠጋ። ዛሬ የኢትሃድ ስቴዲየም በሞት ሽረት ጨዋታ ስትንቀጠቀጥ አመሸች። ማንቸስተር ሲቲ ርቆት የሄደውን አርሰናል ዳግም የነጥብ ልዩነቱን ወደ 2 ዝቅ አደረገው። ዛሬ ለሲቲ ደጋፊዎች የደስታ ምሽት ነው እና ምንም እንግዲህ በዚህ ደስታችሁ ላይ ለ5 ሰዎች የ1 ሺህ ብር ካርድ ልሸልም ነው። ታዲያ 1 ሺህ ብሩን ለመሸለም የዳሽን ባንክ ሱፐር አፕ አፕሊኬሽን ላይ ገብታችሁ አንድ እየተወዳደርኩት ያለሁት ውድድር አለ። እናም እዛ ላይ ገብታችሁ እኔን ቮት በማድረግ ብቻ እንግዲህ ቮት ያደረጋችሁበትን ስክሪንሹት ኮመንት ላይ በማስቀመጥ እናም ብዙ ላይክ ላገኙ ለ5 ሰዎች 1 ሺህ ብር የሚሸልም ይሆናል።
እናም እንዴት እኔ መምረጥ እንደምትችሉ ልንገራችሁ። እናም እኔን ለመምረጥ የዳሽን ሱፐር አፕ አፕሊኬሽን ውስጥ በመግባት ከታች ዳሽን ክሬቲቭ አዋርድ የሚለው ውስጥ በመግባት እዚች ጋር እንደምታዩት